አንድ ደቂቃ ለኔ ከበደሽ። አንድ ደቂቃ አልሰጥም። እንደውም እነግራታለሁ ከለከለችኝ ብዬ ባይገርምሽ። እሺ ዘበለኝ አይፈልግም። እንዳነቀኝ ጭራሽ ይሄ ሁሉ አሁን የተጨቃጨቅንበትን ሰዓት እኮ ጨርሰን ነበር። አረ በቃ ምን ነገር ነው ተባልከኝ። አረ ትንሽ ደቂቃ በእናትሽ። አረ በእናትሽ፣ አረ በእናትሽ ይኑራ እንዴ! ምን ችግር አለው? ምንድን ነው ድሮ እንደዚህ ብዬሽ አውቃለሁ? ከወለድሽ በኋላ ምንድን ነው ሁሉ ነገር እንትን እያለ ነው። ባልነቴ ምኑ ጋር ነው? ቆይ ባልነቴ ምኑ ጋር ነው? በፈለኩ ሰዓት ማግኘት አልችልም ማለት ነው? ዛሬ ያበደ ቪዲዮ ነኝ። አብራችሁ ካሜራዬን ለስጣት አንድ ኢንትሮን ስሰራ ድረስ ሌሪስታት ኤዲት ትቀርኛለሽ። ሰላም ቤተሰቦቻችን፣ እንግዲህ ዛሬ ባበደ ቦምብ በሆነ ሀሳብ ነው የመጣሁት። እውነት ለመናገር እምኑ ከጓደኛዋ ጋር ቤተክርስቲያን ደርሳ መተው ቁርስ በልታ ምናምን ፏ ብለን ተጫውተን ቡና ተጠጥቶ አሁን ምሳሌ ይበሉ ነው እና ቤተሰቦቻችን እኔ እውነት ለመናገር እስከ ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። እና ቤተሰቦቻችን ይህንን ቪዲዮ ስትጀምሩ ሁላችሁም ላይክ እያደረጋችሁ ጀምሩ። ያው እንግዲህ ጠፍተን ስለመጣን በደንብ እየጮኩ ነው። ይሰሙኛል? እንግዲህ የሚሰሙኝ አይመስለኝም። ዛሬ እንግዲህ ለመናገር እኔ እንደዚህ አይነት እንትን ሰርቼ አላውቅም። እንደዚህ አይነት ሀሳብ እንደዚህ አይነት ቡም ያለ በቃ ጭንቅላቴ ላይ የመጣልኝ ሀሳብ የለም። ምን አለ መሰላችሁ፣ ያው ባለትዳር ስትሆኑ እንግዲህ ያው ብዙ ነገር ይኖራል። ብቻ የሆነ ክፉ ሀሳብ አይደለም፣ ክፉ ሀሳብ አይመስለኝም። ግን ያው የሆነ ለየት ባለ ሀሳብ ነው የመጣሁት። የሆነ ለመናገር እሷ የእግሯን ሶፋ ላይ ሰቅላ አሳያችኋለሁ። ቀስ ብዬ ወጣና እቀርጻችኋለሁ። ቲቪ እያዩ ነው፣ ፈታ እያሉ ነው። እምኑን እጠራታለሁኝ እዚህ እንግዲህ ስትመጣ ያው እንግዲህ እኔ የሆነ ነገር አማረኝ እላታለሁ። እንግዲህ በቀን አሰባችሁታል። ያው ብዙ ጊዜ ሰው ባለትዳር ምናምን ልጁን አስተኝቶ ቤት ውስጥ ያሉትን ሰው ሸኝቶ ምናምን ነው። ያው እንግዲህ ያው እንግባባለን ብዬ አስባለሁና ቤተሰቦቻችን እኔም እምኑን እጠራታለሁኝ። ጓደኛዋ አለች፣ ቀን ነው፣ ቤት ሰው አለ፣ እነ ሲስተርም ብዙ ሰው አሉ። እኔ መኝታ ቤት እጠራትና በቃ እፈልጋለሁ እላታለሁ። እምኑ ምን ትል ይሆን? ይሄን ነው ምን ትላለች እምኑ? እስቲ እናንተ ምን ምትል ይመስላችኋል? እሺ ትበል። እሺ ካለች እንግዲህ ቪዲዮን ከታረገውና እኔ ማድረግ ያለብኝን አደርጋለሁ። ቤተሰቦቻችን ይቺ ድል እንድታመልጠኝ አልፈልግም። እምቢም ካለች እንግዲህ ካለች ያለውን ሪያክሽን አብረን የምናይ ይሆናል። እውነት ለመናገር እስቲ ምን ትላለች የሚለውን ነገር በደንብ አድርገን እናያለን። እወጣለሁኝ፣ ቀስ ብዬ እጠራታለሁኝ። እንትን ነው በቃ እምኑ እፈልግሻለሁ ነው አንዴ ምናምን ነገር ነው ብላት፣ እዛ በኋላ እገባለሁ፣ ሴት አደርጋለሁኝ። እንግዲህ ሪጅም ሊጨንቃት ይችላል። አብረው እየተጫወቱ ነው አንዴ እፈልግሻለሁ ብሎ ብሎ ማስገባት። እዛ እዚህ ስትገባ በቃ አስጨንቃታለሁ። ቤተሰቦቻችን አስጨንቃታለሁ። እናንተም እንግዲህ ያው የገጠማችሁ የደረሰባችሁ ነገር ካለ ኮመንት ላይ ያስቀመጣችሁ እና ቤተሰቦቻችን እንግዲህ ወደፊት ነው 300 ሺህ መግባት አለብን። ሁላችሁ ሰብስክራይብ አድርጉ። አብረን እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ሁኑ እና እንደተለመደው ሁላችሁም ላይክ እያደረጋችሁ ዛሬ ባበደ ቪዲዮ ነው የመጣሁት። እምኑዬ እንግዲህ ምንም ማድረግ አልችልም። እንግዲህ ያው የኔን ፕራንክ ደግሞ የምትወዱት የኔን እንደዚህ አይነት አስደንጋጭ የሆነ አዝናኝ የሆነ ነገሮች የምትወዱ ሰዎች ቲም ዩ የት ናችሁ? እየገባችሁ ላይክ አድርጉ። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ብቻ በቃ እንደሚሆን አድርጌ አላማዬን በፕራንክም ሰበብ ቢሆን አላማዬን ማሳካ ይመስለኛል። ብቻ አብራችሁን ሁኑ። እንወጣለን። አሁን ጠርጫ ትመጣለኝ። አብረን ይኸውላችሁ ቤተሰቦች አሁን እንሄዳለን እና እፈልግሻለሁ ብያት ይዣት እመጣለሁ ማለት ነው። እንውጣ።
እኔ የምልሽ አንዴ ፈልጌሽ ነበር። አንዴ ውስጥ እንድመጭ ነበር። ቶሎ እንዳቆይ አሪፍ እንዳይደብርሽ። እንግዲህ ቤተሰቦቻችን ሴት አርቅ ያለሁኝ እንግዲህ ጠርቻታለሁኝ። እንዴት ነው ኋላ ልቄ ልጠብቃት እንዴ? ወይም ምን ፈልግሽ? ነይ እስኪ ምንም አትንግጭ። እዚህ ጋር ቁጭ በይ። ላወራሽ ፈልጌ እኮ ነው። ችግር አለ? ኧረ አይደለም ምንም እንትን ፈልጌ ምን ብር አለልሽ መቼስ። ምንድን ነው አንቺ አይገባሽም ማለት ምን ፈልገው? እሺ አሁን ቁጭ በይና እዚህ ጋር እኔማ ቶሎ መጣሽብኝ እንጂ አላልቄ ልጠብቅሽ ነበር ማለት አላልቄ ነው። ምንም ታላልቅ ምን ተሰማሽ? አሁን ተዘጋጅ እንዴ ነው አልገባኝም። ምንድን ነው ምን አይገባሽም እንዴ? አማርኛ ምንድን ነው? ዛሬ የተፈታ ጎረምሳ ነው አሰማማ ማለት ምንድን ነው? እሺ ምንድን ነው? ለምን ይፈልግ አልገባኝም ነው። ለምሳሌ መጣሽብኝ ቶሎ እንጂ ሁሉ ልክ አድርጌ ትችላል ጠብቅሽ ነበር። አንተ ተፈራለህ ወዲህ ስራት ይሽ ምንድን ነው? ይኑራ እንዴ? ምን ችግር አለው? መብት አይደል እንዴ? መብት አይደል? ምን አስበህ ነው ዛሬ እንዴ? እንግዳ አለ እኮ። ኦሮ በለው አንተ ታሸፋለህ በጣም ማለት ምን አለብህ? ብለህ እሱን አስብ። እሺ ትንሽ ሰዓት ማታ አይደርስም? እንትን አይደለም ማታ እኔ ምን ነው የፈለኩት? ደፋር ቆለፍኩት። ያንተ አይደለም እንዴ? ሄድብሃለሁ። የሌላ ሰው ነሽ አልኩሽ እንዴ? እኔ አልፈልግም። ያንተ ለምን ብቻ ነው የሚከበረው? የኔ ስሜት አይከበረው? ጃው ወዲ ማርቆልኝ ይልስራ አወጣችኝ እንዴ? ምን ሆነሽ ነው? በቀን ፈለኩ እንዴ? መብት አይደል እንዴ? ማሽ ነው? ቆይ የኔ መብት የሚከበረው እንዴ? ተሰማለ አልፈልግም። እኔ እሱን መች ፈለኩ? እንደውም እነግራታለሁ ከለከለችኝ ብዬ ባይገርምሽ፣ የምር እነግራታለሁ ከለከለችኝ ብዬ። እንዴ ነው የምታስቢው? አይደብርሽም አንቺ? እንዴ ባልነቴ ምኑ ጋር ነው? ቆይ ባልነቴ ምኑ ጋር ነው? በፈለኩት ሰዓት ማግኘት አልችልም ማለት ነው? እንግዳ አለ እኮ ማለት ይኑራ። ትንሽ ደቂቃ ለእኔ መስጠት ከብዶሽ ነው? በማርያም ተረጋጋ። አንተ በፈለኩት ሰዓት በቃ። ኧረ በጣም ነው የምትገርሚው። እኔ መብት አይደለም በፈለኩበት ሰዓት የማግኘት መብት የለኝም? ለምን ነው መብት የለኝም? እኔም ስሜ መጠበቅ አለበት። ምንድን ነው ድሮ እንደዚህ ብዬሽ አውቃለሁ? ከወለድሽ በኋላ ምንድን ነው ሁሉ ነገር እንትን እያለ ነው። ተረጋጋቸው። ምንድን ነው የምረጋጋው? ምንድን ነው የምረጋጋው? እኔ እነግራታለሁ። አልሰጥም ባለችኝ ብዬ የምሬ ነው እነግራታለሁ። ውርደትሽን ትከናነጋታለሽ። ውርደትሽን ነው የምትከናነግ እንዴ? ኧረ ብስለ እግዚአብሔር አንተ ልጅ ምን ተረጋጋ። ስለማይ ምንድን ነው የምረጋጋው? እኔ ከወለድሽ በኋላ እዚህ አንቺ እዛ ትተኛለሽ፣ እኔ እዚህ ተኛ። እኔ አሁን ነው የምፈልገው እንዴ? ዕቃ ምንድን ነው አንቺ? ምን በኋላ ምን ይቀየራል? ቻው አሁን አትታገኝ። አክብሪኝ፣ በቃ አክብሪኝ። የምፈልገውን ነገር ሁሉ አድርጊልኝ። ምን ትላለች ብቻዋን እዚህ ይሄ ሁሉ ሰዓት ትፈልግ ትጨርስ እንዴ? ምን
አንተ መኝታ ቤት ምን እየሰራ ነው? ይሄ ሁሉ አሁን የተጨቃጨቅንበትን ሰዓት እኮ ጨርሰን ነበር። አልፈልግም እኔ አልፈልግም። አልቂና ትንሽ ደቂቃ እኮ ነው። ትንሽ ደቂቃ አውቃለሁ፣ ግን ለኔ ደስ አይለኝም። ይሸመመኛል። ምን ሸመመሽ? ጓደኛዬ ያለች እኮ። ቆይ የኔን እንትን መች ነው የምታከብረው እንጂ መች ነው የምታከብረው? ልክ አይደለም። ሰው አለ አጠገባችን የለም እኮ በጣም እየደበረኝ ነው። እንደ አንቺ አይደብርሽም? እንደ ሁሉ ነገርሽን እንደ አንቺ ለአኑ ብቻ ነሽ እንደ በቃ ሁሉ ሰዓትሽን የምትሰጪው ማለት ነገር እኮ ስቁም ነው። ሲሪየስ እያደረኩ ነው። እኔ አልፈልግም። እኔ እንድትሰሚኝ አይደለም የምፈልገው። በቃ እንትን በይ የምፈልገው አረቂ መቼ ነው የኔ ሰዓት? እንደ ማታ መቼ አግኝቼሽ አውቃለሁ? ዳንኤል ማለት ይገባል። እኔ እዚህ አንቺ እዛ ምንድን ነው? ስለዚህ እንግዳ ባለበት ሰዓት ነው የምትጠይቀው? በቃ ነው ተኝቷል እኮ በቃ እሺ። ማርዬ አሁን የማይሆን ጥያቄ እያነሳ ስለሆነ እኔ እንትን አትበይኝ። በጣም ያበሳጭሽኝ ነው። አባ እኔም በጣም ያበሳጭኝ። ምርጥ ቦታ አልሻለሽ። ምንድን ነው እግዚአብሔር ይስራል። ሰው አለ። ቆይ እንዲያው ልክ ብዬ ለመንኩሽ። ለእኔ እንትን አትይኝም? ለእኔ ስሜት አታስቢም? ለእኔ የሚሆን ሰዓት የለሽም ማለት ችግር የለውም። እሺ ማርዬ ደህና ነኝ። የኛ የወንድ ልጅ ስሜት አትረጅም? ትንሽ ነው አልኩሽ እኮ ትንሽ ደቂቃ ስጪኝ ነው ያልኩሽ። በስመ አብ በል እስኪ አንዴ። ለምንድን ነው የምለው? ሰው እንግዳ ያለ ምን ችግር አለው? ሳሎን አስቀምጠ እንደውም እንሞክረው። እንደዛ ደስ የሚል ከሆነ እንደዛ እንሞክረው። ምንድን ነው የሚያስቅሽ? ሞቀ ነው። ምንድን ነው የማውቀው? በጣም እሺ ዞር በልልኝ። አልፈልግም። እንዳነቀኝ ጭራሽ እኔ እንጂ እነግራታለሁ። እነግራታለሁ። ምንድን ነው ሰው እያለ አንተ በዚህ ሰዓት እንደዚህ ጠይቀኛለህ እኮ? እንሞክረው እኮ ነው ያልኩሽ። አንዴ ማን ምን ሆነሃል ዛሬ? ደህና ነህ? እኔ አልፈልግም። በቃ እኔ ካልፈለኩም ላድርግ። አትወጪም ከዚህ መኝታ እስካሁን ይደብራታል ማርዬ። እረፍት። ቆይ ምን ነው የሚደብረው? አውቀህ እያሾፍክ ነው። ምንድን ነው ማሾፍ? እያሾፍክብኝ ነው። አንቺ መቼም አትረጂኝም። አንቺ ማነው? ወይ መጣ ነው እንዴ? እሺ ምንድን ነው እየሰማሁት አይደል እንዴ? ማርያም ደብሯታል እኮ እኔ አልፈልግም። አልፈልግም እንዴ? ማርያምን ይደብራታል። እግዚአብሔር ምን ነው የሚደብራት? በቃ ነው ይላል። ልሂድ እኮ ይሄ ቁልፉን ታገኛለሽ። እሺ ማር በቃ የማይሆን ነገር ነው ተባልከ። ኧረ ትንሽ ደቂቃ በእናትሽ። ኧረ በእናትሽ ኧረ በእግዚአብሔር ትንሽ ደቂቃ ለሚስኝ። ኧረ ተይ እሺ በእግዚአብሔር ምንድን ነው የሚያመኝ? በቃ ስርዓት ያዝ ማድረስ ጤንሱ የሁለት ወጣ ነው። ቆይ በእናትሽ ልትሄድ ነው ማረ የምር ልትሄድ ነው እያለች ነው። ደበራት። ትንሽ ደቂቃ
እኔ እዚህ ምን እሰራለሁ? ቁልፍ ስጠኝ ማር በቃ ስራ ያዝ። አንድ ደቂቃ ለኔ ከበደሽ? አንድ ደቂቃ አልሰጥም። ምን ልበልክ? እሺ ችግር የለውም። እኔ አውልቀሽ ተከተኛለሽ ብዬ ሳስብ ገና አልሰጥም ብለሽ እኔ እንትን ትይኛለሽ። የት ነው የምከተለው? የት ነው የምከተለው? እዚህ ነዋ። ኧረ በማርያም የምሬን ነው። እኔ ሳላውልቅ አንቺ አውልቀሽ ትቆሚያለሽ ትጠብቂኛለሽ ብዬ ሳስብ አንቺ ገና ችግር የለውም። አይ ለእኔ ምን ሰዓት እንደሌለሽ እኮ አውቃለሁ። ጣጣ የለውም። መውጣት ምን ላይ ያስቀሽ? ዞር በልልኝ በቃ። እሺ አታም ዞር በይ። ቁልፍ ነው የምፈልጊው? በምን ልሂድ? ቁልፍ ካልሰጠኸኝ እኔ ከማገኘው አገኘዋለሁ። ችግር የለውም። እንጂ ልጅ እንጂ እስቲ ያለ የማይሆን ነገር አታውቅም እኮ። ዞር በይ አልፈልግም። በቃሽ ጨከሽ ላሰጪኝ ነው። እሺ ነው አንዴ የምር ነው አንዴ ነው ነገር ላሳይሽ ነው። ና አንዴ ላሳይሽ ነው። አልኪ ፈልጊ ፈልጊ እንዴት አየሽ? ሀሳብ እኔማ ካሜራ የሆነ ሰዓት ላይ ስቶፕ አድርጌ ስራዬን እሰራለሁ ብዬ ሳስብ ጭራሽ አትንካኝ፣ ጭራሽ ወደዛ ሄድ ምናምን ጉርብጥ ለምን አልችልም። ባለቂ ሰምታ ምን ትላለች? አሁን ይሄን ሰው ለሰው ልታሳየ ነው? ምን አላልኩ? ምን አረኳት ብለህ ነው የምታሳየው? ምን አልኳት ብለህ ነው የምትፖስት? ምን አረኳት? እሱንማ ከለከልሽኝ። የምሬን እኮ ነው፣ ግን ሀሳብ ካገኘው ብዬ ምን እንደምልህ ታውቃለህ? ያመሃል። ያ ምንም ልልህ አልችልም። ያመሃል። ኖርማል አይደል? አሁን እነግራታለሁ ምን እንዳልከኝ እነግራታለሁ። ግን አታየው ምን እንዳለኝ እጄ እነግራታለሁ ምን እያደረገን እንደነበር። ምን አደረግን? 24 ሰዓት ነው ታስለምኛለሽ። እኔ እግዚአብሔር እንደለመንኩት እንዴት በደረስኩ። ምን ሆንክ? ልትል እንዴት ልትላቸው ምላቸው ነገርካቸው? በቃ ቻው በል። እሺ ቻው በላቸው። አንዴ ጨረስክ? የሆነ ለመናገር እኔ ታወላልቀን እንዳሰማል አራስ ነው ጭቅጭቃችን ስንት ደቂቃ ሙሉ እኔ ፈልጋት ይችን ታክል እሷን የከለከልሽ ቤተሰቦቻችን። ለማንኛውም ያመዋል እብድ ነው። ሰብስክራይብ አድርጉ። እሺ በቃ እና ቤተሰቦቻችን እንግዲህ ያው በጣም ተዝናንታችኋል ብዬ ተስፋ አደርጋለሁ። እኔም አንዳንድ አዝናኝ ቃላቶች ጠብ ሳደርግ ነበር። የልመና አይነት ነው ያሽኮረኮር። እናንተ ምን ጠብቃችሁ ነበር? እንዴት ነው አዋላልቃ? ወይኔ በስመ አብ ከት ነበር። ከት ካለው እዚህ አካባቢ በቃ የሆነ ነገር ተፈጥሯል ብላችሁ ጠረጥሩ ነበር። እና ቤተሰቦቻችን እንደተዝናናችሁ እንግዲህ በደንብ ተስፋ አደርጋለሁ። ተዝናናችሁ ካላችሁ ኮመንት እየጻፋችሁ እና ለምን ቪዲዮ ላይክ እያደረጋችሁ ሰብስክራይብ አድርጉ። እናመሰግናለን። በቀጣይ በሌላ ቪዲዮ እመጣለሁኝ። እንግዲህ በእንደዚህ አይነት በቃ ያባበዱ ሀሳቦችን እንመጣላችኋለን። በቀጣይ እስክንገናኝ ሰላም ሆኖ ፒስ ቻው።